የራዶስ እልፍኝ ነው። እሺ ስሜ ኤልያስ እባላለሁ ወይም በጓደኞቼ በሚጠሩኝ ስም ፈንድሽ እባላለሁ። የካሜራ ባለሙያ ነኝ። የምሰራው ላምባ ፎቶ ስቱዲዮ ውስጥ ነው። ካሜራ ማለት ለእኔ ያሳለፍናቸውን ነገሮች በፎቶ ካፕቸር አድርገን ወደፊት ደግሞ እንደ ትዝታ አስቀምጠን ወደፊት የምናየው ማስታወሻ። ወደዚህ ሙያ የገባሁት በልጅነቴ ፎቶ ምናምን የሚባሉ ነገሮችን ብዙ አልወድም። ለፎቶም ትኩረት አልነበረኝም። እንዳጋጣሚ በጓደኞቼ የፎቶ ባለሙያ ነበሩ። እንዳጋጣሚ ከእነሱ ጋር መዋል ጀመርኩኝ። እነሱ ሲሰሩ ያለው ፎቶ ሳይነሱ ያለው እየለመድኩት መጣ። ሙያውን የወደድኩት መጣ። ሙያው ላይ በደንብ ፐርፌክት ሆንኩኝ። ወደድኩት። አብዛኛው እኛ ጋር የሚመጣው ስራ የሰርግ ስራ ነው። ሞር ከተማ ወጣ ብለን ያው በዛውም ኢንጆይ እያደረግን ነው የምንሰራው። ሰርግ ላይ ትኩረት እናደርጋለን። ሰርግ፣ መልስ፣ ልደቶች፣ ቤቢ ሻወር ፎቶ፣ ከስቱዲዮ ውጭ ያሉ ስራዎችን እንሰራለን። ሙዚቃ፣ ዶክመንተሪ ቀረጻ፣ የሙዚቃ ክሊፕ ቀረጻ ባለን ማቴሪያሎች ፎቶም ቪዲዮ እንሰራለን። በሙያው ላይ ብዙ ሀፕን የሚያደርጉ ነገሮች አሉ። ብዙ ገጠመኞች አሉ። ስራችን ያው ዊዲንግ ላይ እንደመሆኑ መጠን ዊዲንግ ደግሞ ያው ኢቨንት ነው። ኢቨንት ላይ ቀጥታ ፕሮግራም ስለሆነ ብዙ ሀፕን የሚያደርጉ ነገሮች አሉ። ወደኋላ በሰፊው እንመለስበት። ካሜራ ማለት አርት ነው። የአርት ሰው በመሆኑ በጣም ደስ ይላል። ስለዚህ ሙያው ከስራም ከአርትነቱ ባለፈ መዝናኛም ነው። የተዝናናህ ነው ስራ የምትሰራው። በሙያ ውስጥ ብዙ ላይፎች አሉ። ብዙ የአርት ነገሮች አሉ። ሙያው በጣም ጥልቅ የሆነ ሙያ ነው። እሺ ከምንሰራቸው ስራዎች የፎቶግራፍ ስራዎች ጥቂቱ ላስጎበኛችሁ ነው። የዌዲንግ ፎቶግራፍ ፋይናሊ ፕሪንት አውቱ ይሄን ይመስላል። እሺ አሁን ይሄ ዩኒቲ ፓርክ ነው እንደምትመለከቱት፣ አንድነት ፓርክ ነው። ይሄን ይመስላል። ላንድስኬፕ ፎቶሹት ነው። ላምኔት አልበም ይባላል። ሙሽሮች ከመጋባታቸው በፊት መስኮት የሚነሱት ፎቶ ነው። የሚነሱበት ፎቶ ያው እንደነሱ ፍላጎት ነው፣ እንደ ሙሽሮቹ ፍላጎት ነው። ላምኔት አልበም ይባላል። ቴንክ ዩ